የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ከዛሬ ጀምሮ ይደረጋሉ። ዛሬ ቀን 8:30 ላይ በነገራችን ላይ የዚህ የዴይላይት ሴቪንግ ሰዓት አቆጣጠራቸው ተሻሽሎ አንድ ሰዓት እንድጋሚ ወደ ኋላ ተመልሷል። ከዚህ በኋላ 12 ሰዓት ላይ ጀምሮ የነበሩት የሊግ ጨዋታዎች በእርግጥ ከባለፈው ሳምንት ጀምሮ ይሄ ነገር ተስተካከለ 12 ሰዓት ላይ ይደረጉ የነበሩት የፕሪሚየር ሊግ ጨዋታዎች ወደ 11 ሰዓት መጥተዋል። የቻምፒየንስ ሊግ ጨዋታዎችም ከዚህ በኋላ ምሽት 5 ሰዓት መሆኑ ቀርቶ ምሽት 4 ሰዓት ላይ ነው ጨዋታዎቹ የሚደረጉት። በተለይ የምሽቶቹ ጨዋታዎች ከዛ በሸገር 3:45 ላይ ጀምሮ የነበሩ ጨዋታዎች ምሽት 2:45 ላይ እንዲጀምሩ ሆኗልና ያው ቢያንስ አንድ ሰዓት በተለይ ለምሽት ጨዋታዎች ልዩነቱ በጣም ብዙ ነው፣ ወይም በጣም የሚታይ አይነት ልዩነት አለውና ቢያንስ ግን አሁን አሪፎቹን ጨዋታዎች እንደው ተመልክተንም ቆየት ብሎ ለመመልከትም በሚያመች ሰዓት ላይ የሆነ ይመስለኛል። ለማንኛውም 8:30 ላይ በምሳ ሰዓት ጨዋታ ኤቨርተን ከአርሰናል ጎዲሰን ፓርክ ላይ ይገናኛሉ። 11 ሰዓት ላይ ክሪስታል ፓላስ አሁንም በዚህ በአውሮፓ ውድድሮች ላይ የመሳተፍ ተስፋ ካለው ብራይተን ጋር የሚያደርገው ጨዋታ አለ። ብራይተን በ47 ነጥቦች 8ኛ ደረጃ ላይ ነው የሚገኘው ከማንቸስተር ሲቲ በ4 ነጥቦች አንሶ ማለት ነው። ኢፕስዊች ከወልቭስ፣ ዌስትሃም ዩናይትድ ከቦርንመዝም ሌላ 10ኛ ደረጃ ላይ ቢገኝም ሌላ የዚህ የአውሮፓ መድረክ ተሳትፎ እድል ያለው ቡድን ነው። ምሽት 5:30 ላይ ደግሞ አስቶን ቪላ ከኖቲንጋም ጋር ይጫወታሉ። የእነዚህ ሁለት ቡድኖች ጨዋታ ምናልባት ከ4 እና 5 የውድድር ዘመናት በፊት ሻምፒዮንሺፕ ላይ ሊደረግ የሚችል አይነት ጨዋታ ነበር። ግን ደግሞ አሁን ላይ የእንግሊዝ ፕሪሚየር ሊግ የቀጣይ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳትፎ ቢወስን እስከ አቅም እስኪኖረው ድረስ አድጓል። በሁለቱ ቡድኖች የየራሱ እንግዲህ በየራሳቸው መንገድ ማደግ ውስጥ ማለት ነውና ምሽት 1:30 ላይ ይደረጋል። እንደውም ነገ ከሚደረገው የማንቸስተር ደርቢ በበለጠ የእነዚህ ሁለት ቡድኖች የዛሬ ምሽቱ ጨዋታ ትልቅ ዋጋ አለው። በዚህ የዚህ የውጤቱን ተጽዕኖ የምንመለከተው ከሆነና የጨዋታ ምሽት 1:30 ላይ በቪላ ፓርክ ይደረጋል። ነገም እንደዚሁ የሊጉ ጨዋታዎች ቀጥለው ይደረጋሉ። አስቀድሞ ከሚደረጉ ጨዋታዎች መካከል 10 ሰዓት ላይ እንደዚሁ ቼልሲ የሚያደርገው ጨዋታ አለ። ቶተንሃም ከሳውዛምፕተን ጋር ይጫወታሉ። ብሬንትፈርድ በሜዳው ቼልሲን ይገጥማል። ፉልሃም ከሊቨርፑል እንደዚሁ በተመሳይ 10 ሰዓት ላይ ይጫወታሉ። ያው ሊቨርፑል ዛሬ በተለይ አርሰናል እንደሚያስመዘገበው ውጤት ደረጃውን እና ደግሞ መካከላቸው ያለውንም ልዩነት ሊያሰፋ አሊያም ደግሞ ሊያስጠብቅ የሚችልበት ጨዋታ ነው። ግን ደግሞ ፉልሃም ዘንድሮ በሊጉ ለሊቨርፑል ጠንካራ ፈተና ከሰጠ ወይም ደግሞ ሊቨርፑልም በአግባቡ ከፈተኑ ቡድኖች መካከል አንዱ መሆኑን በአንፊልዱ ጨዋታ ላይ አሳይቷል። ሊቨርፑል በዛ ጨዋታ ላይ ከመመራት ተነስቶ አቻ ነው መውጣት የቻለው አንዲ ሮበርትሰን በቀይ ጨዋታ ላይ ማለት ነውና ምሽት 12:30 ላይ እንደዚሁ ማንቸስተር ዩናይትድ ከማንቸስተር ሲቲ ኦልድ ትራፎርድ ላይ የሚያደርጉት ጨዋታ አለ። የኢስፔን ማርክ ኦግደን ምናልባት በዚህ ባለፉት 10 ዓመታት ያንን ያክል ትርጉም የማይሰጠው ወይም ደግሞ ያለምንም ዓላማ ወይም ያለምንም ትርጉም የሚደረገው የማንቸስተር ደርቢ የነገው የማንቸስተር ደርቢ ነው የሚል ሀሳብ ያለው ጽሑፍን የስፔን ላይ ሲያስነብብ ነበር። ሌስተር ሲቲ ከኒውካስል ዩናይትድ ደግሞ ሰኞ ይገናኛሉ። ኤቨርተን ከአርሰናል የሚያደርጉትን ጨዋታ እንመልከት። የመጨረሻው የአሰልጣኝ ሚካኤል አርቴታ የጉዲሰን ፓርክ ጉብኝት ነው፣ እንደ እግር ኳስ ሰውነት ማለት ነው። በተጫዋችነት ለበርካታ ዓመታት በዚህ ክለብ ተጫውቷል፣ ለ6 ዓመታት ተጫውቷል። ከዛ ባሻገር እንግዲህ በአሰልጣኝነት ደግሞ በአርሰናልን ይዞ ከዛ አስቀድሞ በምክትል አሰልጣኝነት የማንቸስተር ሲቲ ምክትል አሰልጣኝ ያለ ወደ በአምበልነትም ጭምር ወደ መራው ክለብ ተጉዞ እንደነበር ይታወቃል። ግን ደግሞ አሁን የመጨረሻውን ጉዞ የሚጓዘው ይህ ጉዞ ቢያንስ ጭላንጭል የሆነ የዋንጫ ተስፋውን አሁንም አስጠብቆ ለማቆየት ካልሆነም ደግሞ እንደው ሙሉ በሙሉ ያለውን ነገር ሊያሳጣው በሚችል አይነት ሁኔታ ውስጥ ሆኖ ነው ጨዋታ የሚያደርገው። አርሰናል ሌላ ዕድለቢስ የሚያደርገው አይነት የውድድር ዘመንም እያሳለፈ ይገኛል ከተጫዋች ጉዳት ጋር። ጋብርኤል ማጋሌሽ እስከ ውድድር ዘመኑ መጨረሻ እንደማይጫወት ከተነገረ በኋላ የሚያደርገው ጨዋታ ነው ይጫወታል። ለአርሰናል ምናልባትም አሁን ባለበት ደረጃ ዋንጫው ትልቁ ነገር ኦልሬዲ ያከተመን የሚመስለው እድሎች ጠባብ ናቸው። ምናልባት እግር ኳስ ነው፣ የሚቀየሩ ነገሮች ሊኖሩ ይችላሉ። ከዛ ውጭ ግን አሁን ባለበት ደረጃ በርከት ያሉ መሻሻሎች ይጠበቁበታል። ምናልባት አርሰናል ጋር ከጉዳት በተሻገረ መልኩ ያለፉት 2 ዓመታት በዋንጫ የታጀበ አለመሆኑ ጉዟቸው ተጫዋቾቹ ላይ አይምሮ ጥንካሬያቸውን እንዲፈትኑ ያደረገ ይመስለኛል። ምክንያቱም ዋንጫ ማሸነፍ ራሱን የቻለ የስነ ልቦና የበላይነት ይሰጣል። ትልልቆቹ አሰልጣኞች ልክ ሲጀምሩ አንደኛው የሆነ ዋንጫ ያሸንፋሉ። በዛ ዋንጫ ላይ ነው ቡድናቸው የተገነባ የአሸናፊነት ስሜቱ ከፍ እያለ ሲመጣ የነበረው። በአርሰናል በኩል ይሄንን እያየን
አይደለም። በተለይ ሚካኤል አርቴታ ይዞት አዲሱ ቡድን ግንባታ ከጀመረ በኋላ በዋንጫ አልታጀበም። አዎ ጥሩ ተፎካካሪ ነው እስከ መጨረሻው ሳምንታት ባለፉት 2 ዓመታት ይህንን ሲያደርግ ነበረ። ያ ግን ቢያንስ በጥሎ ማለፍ ዋንጫዎች እንኳን ቢታገዝ በዋንጫ ሜንታሊቲ ውስጥ የመቆየት እድል ይኖረው ነበረ። ትልልቆቹ ክለቦች ከዚህ ቀደም ሻምፒዮን ሲሆኑ ይህንን ተመልክተናል። ፔፕ የመጀመሪያው ዋንጫውን ያሸነፈበትን መንገድ እናስታውስ። ከዛ ውጭ የርገን ክሎፕን በተመሳሳይ መልኩ በርካቶች ይህንን አድርገውታል። ሰር አሌክስ ፈርጉሰን ኤፍ ኤ ካፕ ካሸነፉ ያቺ ማጭ ጆዜ ሞሪኒዮ ሊግ ካፕ ነበር የመጀመሪያ እድላቸው። አርሰን ቬንገር እንደዚሁ በተመሳሳይ የሆነ መስፈንጠር ያላቸውና በዚህ አንጻር ስንመለከተው አርሰናል ከጉዳቱ በተሻገረ መልኩ ይህንን እንመለከታለን። አዎ ጉዳቱ በተለይ ወሳኞቹ የውድድር ምዕራፎች ላይ ማርቲን ኦዴጋርድ አልነበረም መጀመሪያዎቹ ላይ። ከዛ ውጭ ደግሞ ቡካዮ ሳካ ደግሞ ወሳኙ ምዕራፍ ላይ አልነበረም። እነዚህ ተጫዋቾች አለመኖራቸው ደግሞ ቡድኑ በፈጠረው ረገድ አዳክሞታል። ከዛ ውጭ ደግሞ ከነዚህ ተጫዋቾች ጋር አንድ ግንኙነት ያላቸው በሊንካፕ የሚጫወቱ ተጫዋቾች በዛው ልክ እንዲወርዱ ምክንያት ሆኗል። እነዚህ ተጫዋቾች አለመኖራቸውን ተከትሎ ጋብሪኤል ማርቲኔሊ አምናም ጥያቄዎች ይነሱበት ነበር። በተለይም ግራኒት ዣካ ከወጣበት ጊዜ ጀምሮ ብቃቱ ላይ ጥያቄዎች እየተነሱ ነበር። ከዛ ውጭ ጉዳቶች ሲጨምሩበት ደግሞ ቡድኑን ከእድል በተሻገረ መልኩ አንዳንድ መጠነኛ ጥገናዎች እንደሚያስፈልጉት ተመልክተናል። በተደጋጋሚም ደግሞ ክረምት ላይም እንደዚሁም ባለፈው ዓመትም ሲነሳ የነበረው አርሰናል ላይ 9 ቁጥር የክላሲክ የሆነ ጀርባው ለጎል ሰጥቶ መጫወት የሚችል ስፕሪንት ማድረግ የሚችል ስፔሶችን በትክክል መጠቀም የሚችል ተጫዋች ያስፈልገው ነበር። ያንን አላገኘም። ከሃቨርትዝ ቡድኑ ከፍተኛ ግብ አስቆጣሪ ነው፣ ግቦችን ያስቆጥራል። ከዛ ውጭ ደግሞ ወደ ኋላ ድሮፕ ባክ እያደረገ ቡድኑን እድሎችን እንዲፈጥር ምክንያት ሲሆን ነበረ። ያ ግን በቂ ብቻ አልነበረም። አንዳንድ ግብ እድሎችን ብቻ ፈጥራ አሸንፈ የምትወጣባቸው ጨዋታዎች አሉ። ከዚህ አንጻር ስንመለከተው በአርሰናል በኩል ያንን እድል በትክክል የሚጠቀም ጥራት ያለው 9 ቁጥር ተጫዋች አልነበረም። አዎ ገበያው ራሱ አይፈቅድልህም። ምናልባት ባለፉት 2-3 ዓመታት አንዳንድ ወጣት ተጫዋቾች ብቅ እያሉ ነው የሚገኙት። መሀል ላይ ያ ነገር ተሰብሮ ነበር ያደልይ። አሁንም ቢሆን ግን አርሰናል ያንን አለመድፈኑ ዋንጋ እንዳስከፈለው ዋጋ አስከፍሎታል ብዬ አስባለሁ። ምናልባት ዘንድሮ ዋንጫ የማሸነፍ እድል ነበረው። ሲቲ ደካማ ነበረ። ሊቨርፑል እንዳጀማመሩ አይደለም። በተለይ ሁለተኛው አጋማሽ ላይ ወርዶ ነው የተመለከትነው። መጀመሪያዎቹ ላይ ግብ አይቆጠርበት ጠንካራው ሊቨርፑል ነበር ስንመለከት የነበረው። አሁን ግቦች ይቆጠሩበታል። አንዳንድ ጨዋታዎች ላይ ሲፈተን ነበረ። አርሰናል ባለፉት ዓመታት በነበረው ጥንካሬው ላይ ቢገኝ ኖሮ አሁን በዋንጫው ፉክክሩ ላይ የራሱን የቻለ ተጽዕኖ ማሳደር ይችል ነበር። በእርግጥ የራሱ አርሰናልም አንዳንድ ጊዜ እኮ አንዳንድ ፕሮሰሶች ወይም ደግሞ አንዳንድ ሂደቶች በታሰበላቸው ጊዜ የታሰበውን አይነት ውጤት ለአመቱ አይነት ከሆነ ከዛ በኋላ ሪግረስ ማድረጋቸው ወይም ደግሞ የዚህ ድጋሚ ወደ ኋላ መመለሳቸው የሚቀር አይመስልም። ወይም ደግሞ ወደዚህ ወደ መክሰም እንኳን ለማለት በጣም አስቸጋሪ ቢሆንም ቢያንስ አንዳንድ ጊዜ ተስፋ መቁረጥ እንደገና ደግሞ ያ መጀመሪያ ላይ የነበረህን አይነት ዲተርሚኔሽን መጀመሪያ ላይ ይታይብህ የነበረውን አይነት ቁርጠኝነት መድገም ትቸገራለህ። ለዚህ ማሳያው አምና በ30ኛው ሳምንት ከተጠናቀቀ በኋላ አርሰናል 38 ነጥቦች ነበር የነበሩት። ዘንድሮ 60 ነጥቦች ነው ያሉት። ይሄ የውጤቱ ማነስንም አንድ መጥቀስ ይቻላል። በዚህ በኩል የተጫዋቾች ጉዳት አርሰናልን ገና ከውድድር ዘመኑ መጀመሪያ አንስቶ ነበር ሲፈትነው የነበረው። ማርቲን ኦዴጋርድ በውድድር ዘመኑ መጀመሪያዎቹ ወራት ላይ ተጎዳም። ከዛ በኋላ ቡካዮ ሳካ ቀጠለ። ሌሎችም ተጫዋቾች እንደዚሁ በተለያዩ ጊዜያት ላይ ሲጎዱ ነበር። ከዛ ውጭ አሁን ደግሞ በውድድር ዘመኑ ወሳኝ ምዕራፍ ላይ በዚህ የውድድር ዘመን ምናልባት የአርሰናል ምርጡ ተጫዋች ጋብሪኤል ማጋሌሽ በትልልቆቹ ጨዋታዎች ላይ በመከላከሉ ብቻ አይደለም በማጥቃቱም ረገድ ወሳኝ የሚባሉ ጨዋታዎች ላይ ተሻጋሪ ኳሶችን በጭንቅላት በማስቆጠርም ጭምር ሲያግዛቸው የነበረው ተጫዋች ከዚህ በኋላ በሚኖሩ ወሳኝ የውድድር ዘመን ምዕራፍ ላይ እንደማይኖር ተነግሯል። ግን ይሄ ነገር ሊያግደን አይገባም። አዲስ መፍትሄ መፈለግ አለብን እና ወሳኝ የሚባለው የውድድር ዘመን ምዕራፍ ተጫዋቾቼ እንጆይ ያደረጉት እንዲቀጥሉ ፈልጋለሁ። እስከ መጨረሻው ድረስ እንታገላለን እንደው በሪሳይ ላይ ብሏል። የዚህ የዋንጫ ጉዳይ ተስፋ ቆርጠተዋል ተብሎ ተጠይቆ በፍጹም የማይደረገውን እስከ መጨረሻው አጋጣሚ ድረስ እንፋለማለን። ይሄ በዚህ በሂሳባዊ ስሌት ዋንጫውን እስከምናጣ ድረስ ወይም እንዳጣን እስከምናረጋግጥ ድረስ እንታገላለን የሚል ሀሳቡን ሰጥቷል። ግን ደግሞ አርሰናል ዛሬ የሚጫወተው ይሄ ከሚቸገርባቸው ስቴዲየሞች አንዱ በሆነ ጉዲሰን ፓርክ ነው። ምክንያቱም ካለፉት 5 የጉዲሰን ፓርክ ጉብኝቶች ውስጥ አንዱን ብቻ ነው ያሸነፈው። ያው ለመጨረሻ ጊዜ ጉዲሰን ፓርክ ላይ ያደረገውን ጨዋታ ከዛ ውጭ 3ቱን ተሸንፏል። አንዱን በአቻ ውጤት ነው ያጠናቀቀው። ከዛ በኋላ ደግሞ በቀጣዩ ሳምንት አጋማሽ ከሪያል ማድሪድ ጋር ነው የሚጫወተውና በቻምፒየንስ ሊጉ እንግዲህ ማድሪድ ደግሞ በዛ ላይ ተጫዋቾቹ ከቅጣት ይቀጣሉ ተብሎ ታስቦ የነበረው ቅጣት እንደተነሳላቸው
እንደዚህ ትናንትና መነገሩን ተከትሎ ፈታኝ ነው የሚሆነው። አንደኛ ሪያል ማድሪድ ነው። ቻምፒየንስ ሊግ ላይ የተለየ ማድሪድን የምንመለከተው የማጥቃቱን ጥራት እና ደግሞ የጋብሪኤል ማጋሌሽን አለመኖር ተከትሎ የሪያል ማድሪድን የማጥቃት ጥራት ከአርሰናል ሊፈጠርበት ይችላል ተብሎ ከሚታሰበው የመከላከል ክፍል መሳሳት ጋር ስናነጻጽረው በእርግጥም ሊቸገር የሚችልበት አይነት ሊሆን ይችላል። ግን ደግሞ ሚኬል አርቴታ መላ እንፈልግለታለን የሚል ሀሳቡን አካፍሏል። በዚህ ጨዋታ ላይ ጆሪን ቲምበርና እንደዚሁም ደግሞ ሌላኛው ተከላካይ ቤን ዋይት ከጉዳታቸው አገግመው ሊሰለፉ የሚችሉበት እድል እንዳለ ገልጿልና ያው ቡካዮ ሳካም ከፊትነሱ ሙሉ የዚህ የጨዋታ ፊትነስ ላይ መድረሱን ተከትሎ በዛሬው ጨዋታ ላይ ሊያሰልፈው ይችላል። ግን ያው ለሪያል ማድሪዱ ጨዋታ ሊቆጠበው ያሰበም ይመስላል። የምን ጨዋታ የሚያሸንፍ ከሆነ ከሊቨርፑል ጋር ያለው ነጥብ ልዩነት ቢያንስ ሊቨርፑል እስኪጫወት ድረስ ወደ 9 ነጥቦች ማጥበብ ይችላልና ይሄ ራሱን የቻለ እንደው በጣምም ባይሆን ጥቂትም ቢሆን ጫና ሊቨርፑል ላይ የሚያሳድር ይመስላል። አሁን ባለበት ሁኔታ ምናልባት አርሰናል ሊቨርፑል ላይ ጫና ማሳደር ይችላል። ኤቨርተንም ወቅታዊ ፎርሙ ጥሩ አይደለም። ያለፉትን 5 ጨዋታዎች አላሸነፈም። የመጨረሻውን ጨዋታም እንደዚሁ ተሸንፎ ነው የመጣውና አሁንም ያው አርሰናል ወደ ጉዲሰን ፓርክ ሲያቀና ያለው አጠቃላይ ባለፉት ጨዋታዎች ላይ ባለፉት ቅድም እንዳነሳው 5 ጨዋታዎች ላይ ጥሩ ጊዜ አልነበረውምና ከዚህ አንጻር ስንመለከተው ጫናዎችን የሚፈጥርበት እድል አለ። አርሰናል የማድሪዱን ጨዋታ ታሳቢ እያደረገ ነው የሚጫወተው። ሚኬል አርቴታም ትናንትና በተለይ የፕሬስ ኮንፈረንስ ላይ አንደኛ ያነሳው ነገር ለማድሪዱ ጨዋታ ጥሩ የመዘጋጃ መንገድ ይሆናል ሲል ነው የተናገረውና አንዳንድ ተጫዋቾች እረፍት ሊሰጣቸው ይችላል ተብሎ ይታሰባል። ምክንያቱም የቡድኑ አሁን ባለበት ደረጃ ሊቨርፑል ላይ መድረስ ድሉ ጠባብ ነው። ምናልባት ልክ እየመራክ ወይም ከዛ ውጭ ደግሞ የሆነ ከፊት ለፊት የሚመራ በረጅም ርቀት ሲረቅ ፍራስትሬት ታደርጋለና ያንን ነገር ነው እየተመለከትን የምንገኘው። በአርሰናል በኩል አንድ አማራጭ ያለው ይህ የፕሪሚየር ሊግ ዋንጫ ነበር፣ አልተሳካም። አሁን ሙሉ ለሙሉ የአውሮፓ ቻምፒየንስ ሊግ ላይ ትኩረት ማድረጋት አለበት ብዬ አስባለሁ። ምናልባት ቡድኑ ካለበት ጥራት አንጻር የማጋሌሽን ክፍተት በምን ይደፍናል የሚለው ያው ሌላ ጥያቄ ነው። ምክንያቱም ዘንድሮ አርሰናል ያስቆጠራቸው ግቦች ላይ ተጫዋቹ ሚናው ከፍ ያለ ነበረ። ወደ 5 የሚጠጉ ወሳኝ ግቦችን አስቆጥሯል። እሱ ያስቆጠራቸው ግቦች ደግሞ ዋጋቸው ከሌሎቹ ተጫዋቾች ይለያል። ተጨማሪ ግብ አይደለም ወይ አቻነት ግብ ነው ወይ አሸናፊ የሚያደርግ ግቦችን ነበር ሲያስቆጥር የነበረውና እሷ ለመኖር ተጽዕኖ አለው። ከዛ ውጭ ደግሞ ወደ ግራ አድልቶ የሚጫወት ተጫዋች በትክክል አለው ወይ አርሰናል ልክ በማጋሌሽ ጥራት ደረጃ ስንል ጥርጣሬ ውስጥ የሚያስገባ ነው። ኪቪዮር አለ። ከዛ ውጭ ካላፊዮርም እዛ ቦታ ላይ መጫወት ይችላል። እነዛ ተጫዋቾች ግን ልክ በማጋሌሽ ጥራት ልክ ናቸው ስንል ብዙ የሚያጠያይቁ ነገሮች አሉ። በዛ ላይ ደግሞ ዴቪድ ሞይስ ናቸው ከትልልቆቹ ጋር ሲጫወቱ ይዘው የሚመጡት ፈተና ከፍ ያለ ነው። ይህንን ስናስብ አሁንም ቢሆን ሚኬል አርቴታ በትልልቆቹ ጨዋታዎች ላይ ይበልጥ ከአርሰን ቬንገር ከፔፕ ጋርዲዮላ ይልቅ ዴቪድ ሞይስን ይመስላል የሚባለው በዚህ ምክንያትም ጭምር ነው አይደል? በተጫዋችነት ዘመኑ እንግዲህ ሰፊውን የተጫዋችነት ህይወቱን ምርጡን ጊዜ ያሳለፈው በሳቸው አሰልጣኝነት ጊዜ ምርጥ ከምን አንጻር የሱ ኳሊቲ ፒኩ የነበረበት ምናልባት ጥያቄዎች ነበሩ። እንግሊዝ ብሔራዊ ቡድን ዜግነቱን ሊቀየር የሚሉ ጥያቄዎች ነበሩ በዛ ጊዜ ልክ በሞይሰር በነበረባቸው ጊዜያት። ግን ስኮልስን በአግባቡ መጠቀም ያልቻለ እንግሊዝ ብሔራዊ ቡድን ሚኬል አርቴታን እንደ ዲፕ ፕሌይ ሜከር አድርጎ ይጠቀምበት ነበረ። የኔ ጥያቄ አለኝ። ለማንኛውም በዚህ በአሰልጣኝነት እንደውም በትልልቆቹ ጨዋታዎች ላይ ወይም በጣም ወሳኝ የሚባሉ ከትልቅ ቡድኖች ጋር የሚደረጉ ጨዋታዎች ላይ አርሰናል የሚጠቀመው ይሄ ኮንሰርቫቲቭ የሆነው አፕሮች የዴቪድ ሞይስን ያስመስለዋል ሚኬል አርቴታን የሚሉ ጥያቄ አስተያየቶች እንደ ትችት አይነት አስተያየቶች እንደዚሁ ይነሱበት ነበረ። በሁሉም ጨዋታዎች 3ቱን ጨዋታዎች አሸንፎ 2ቱን ጨዋታዎች ባቻ ውጤት አጠናቋል። ያለፉትን ጨዋታዎች የምንመለከት ከሆነ የዚህ የውጤት ሂደቱ ኤቨርተን እንዳነሳኸው ልክ እንደ ሲዳሞና ያለፉትን 4 ተከታታይ ጨዋታዎች ባቻ ውጤት አጠናቆ 15ኛ ደረጃ ላይ ነው የሚገኘው በ34 ነጥቦች። የመውረድ ስጋት ያለበት አይመስልም። ነገ የሚደረጉትን ጨዋታዎች እንመልከት። ነገ በተለይ በ10 ሰዓት ላይ ከሚደረጉ ጨዋታዎች መካከል የሊጉ መሪ ሊቨርፑል የሚያደርገው ጨዋታ ይኖራል። ይህ ጨዋታ ክራቨን ኮቴጅ ላይ ከፉላም ጋር የሚደረግ ጨዋታ ነው። የአሰልጣኝ ማርኮ ሲልቫ ቡድን ዘንድሮ ሊቨርፑልን በአግባቡ ከፈተኑ ቡድኖች መካከል አንዱ ቢሆንም የአሰልጣኝ አርነ ስሎትንም ደግሞ የዚህ የጨዋታ ማኔጅመንት በትክክል የተመለከትንበትም ጨዋታ ነበር ያ ጨዋታ። ምክንያቱም ቡድናቸው ተጫዋች በቀይ ወጥቶበት እየተመራ ከዛ በኋላ በሁለተኛው አጋማሽ ያደረጓቸው ቅያሬዎች አጥቂዎችን ነው ቀይሮ ሲያስገቡ የነበረው። ግን ደግሞ እነዚህ አጥቂዎች እንደ አማካይም ጭምር ሆነ የቡድኑ ሚዛን እንዳይጎል አድርገው ግን ደግሞ የቡድኑ የማጥቃት ሪስክም
ያስቀጠሉ አይነት ተጫዋቾች ነበሩ እና በስተመጨረሻ ውጤትን ይዘው ወጥተዋል። ዛሬ ክራቨን ኮቴጅ ላይ ሲጫወቱ ይበልጥ ወደ ዋንጫው የሚጠጉበትን ወይም ደግሞ ከዋንጫው ጋር የሚገናኙበትን ጊዜ ያሳጠሩ ለመምጣት የሚያደርጉት አይነት ጨዋታ ነው እና ፉልሃምም እንደዚሁ ቢያንስ በዚህ ያለውን የእድገት ሂደት ለማስቀጠል የሚያደርገው አይነት ጨዋታ ነው። ለትልልቆቹ ቡድኖች እንዴት ያለ ፈታኝ ቡድን እንደሆነ አሳይቶናል። ብሬንትፈርድ ከቼልሲ ጋር የሚያደርጉት ደግሞ ጨዋታ በተለይ ደግሞ ለቼልሲ በአውሮፓ ቻምፒየንስ ሊግ ለመሳተፍ በሚደረገው ፉክክር ውስጥ አሁንም እድሉን በራሱ እጅ እንዲወስን የሚያደርገው አይነት ጨዋታ ነው። ቶተንሃም ከሳውዛምፕተን ከዚህ በኋላ የተስፋ መቼ ካልሆነ በስተቀር ከሊጉ የሚረዱ ነገር የተረጋገጠ ጉዳይ ነው። ቶተንሃምን በቀጣይ ውድድር ዘመን በአውሮፓ መድረኮች ላይ ለመሳተፍ ያለው ብቸኛው አማራጭ የአውሮፓ ሊግ ማሸነፍ ብቻ ይመስላል። ከዚህ በኋላ ባለው ጊዜ ወደ ላይ ከሊጉ ወገብ በላይ መጥቶ ከዛ በኋላ ጨዋታዎችን በተከታታይ በማሸነፍ ሌሎቹ ደግሞ ነጥብ ሲጥሉለት ጠብቀው በአውሮፓ መድረክ የሚያሳትፈውን ደረጃ ይዞ ያጠናቅቃሉ። ሌላ ራሱን የቻለ ጥያቄ የሙሉ ጠባብ ነው አሁን ባለበት ደረጃ። ምክንያቱም ቶተንሃም ቢያንስ እንኳን ብንመለከት 8ኛ ደረጃ ላይ ከተቀመጠው ከብራይተን ጋር እንኳን ያለው ነጥብ ልዩነት ሰፊ ነው። ብራይተን 47 ነጥቦች ነው ያሉት፣ ቶተንሃም ወስፈ ገና 34 ነጥቦች ይዟል። ይህንን ነጥብ በመልኩ ያጠባል። ብራይተን 13 ነጥብ ነው። ሌሎቹም አሉ። አሁን እኮ ምናነሳው ብራይተን አነሳን እንጂ ከላይ የተቀመጡ ኒውካስል ዩናይትድ አለ፣ አስቶን ቪላ አለ። ከዛ ውጭ ሲቲ ራሱ የአውሮፓ ቻምፒየንስ ሊግን ቦታ አላረጋገጠ። ምናልባት አሁን ባለበት ደረጃ የሚቀጥል ከሆነ እንግሊዝ ክለቦች 5ኛ ኮታ ስለሚያገኙ ያንን ታሳቢ ካላደረግን በስተቀር የሚሆንበት እድል ጠባብ ይመስላል። ቶተንሃም ወስፈር ያው ጉዳት እድለቢስ ያደረጋቸው ይመስላል። አንጅ ፖስቴኮግሉ ቡድናቸው በሚፈልገው ጥራት ደረጃ አልተንቀሳቀሰም። ከባለፈው ዓመት ጀምሮ ልክ የማዲሰን ጉዳት ከመጣበት ጊዜ ጀምሮ ተደጋጋሚ ጉዳቶችን እየተመለከተ ነው የምንገኘው። ዘንድሮ እንኳን ከታህሳስ በኋላ በቀደም በተሸነፉበት ጨዋታ በቼልሲ በተሸነፉበት ጨዋታ ነው በዚህ ሳምንት ሁለቱን የመሀል ተከላካዮቻቸው መልሰው ያጣመሩት ሮሜሮን እንደዚሁ ግን ደግሞ ለኔ ከዛም በላይ የአሰልጣኝ አንጅ ፖስቴኮግሉ ታክቲካዊ የዋህነትም ጭምር አልቀይረውም ብለው የወሰኑት ውሳኔ ወይም የዚህ ጨዋታ መንገዴን አልቀይርም፣ እድሜ እኮ ይሄን ያክል ደርሷል፣ የሚያክል ትልቅ ሰው ሆኛለሁ፣ ከዚህ በኋላ ምን አዲስ ነገር ልማር ነው፣ ምን አዲስ ነገር ልተገብር እችላለሁ፣ አዲስ ነገር መልመጃ ጊዜ የለኝም የሚል ሀሳባቸውን ሲያነሱ ነበር በተደጋጋሚ እና ያ ታክቲካዊ ዋህነታቸው ምናልባት አንጅ ፖስቴኮግሉ እንደሚጫወቱት የማጥቃት እግር ኳስ ጥራት ጥቂት ደግሞ ይሄ ፕራግማቲስት ቢሆኑ ጥቂት እንደ ሁኔታው ደግሞ የሚለዋወጡ አይነት አሰልጣኝ ቢሆኑ መከላከልን ፕረስ ማድረግ የሚችሉ አይነት አሰልጣኝ ቢሆኑ ኖሮ ቡድናቸው ከዚህ በተሻለ መጠን ያድግ ነበር። ከዛ ውጭ የሚጫወቱት ይሄ ሀያኩታዊ እግር ኳስ የተጫዋቾቻቸው ፊትነስ ላይ እንዳይነ ደግሞ ቶሎ ቶሎ እንዲጎዱ ማድረግ ላይ የራሱን አስተዋጽኦ ነበረው። ተጫዋቾቻቸው በተለይ ደግሞ የተከላካይ ክፍላቸው ተጫዋቾች ከኩቴ ሮሜሮ፣ ክርስቲያን ሮሜሮ ሆነ ሚኪ ቫን ደ ቬን በዚህ በፊትነሱ በኩል ያን ያክል ጥሩ ሊባሉ የሚችሉ አይደሉም፣ ወይም የፊትነስ ሬካርዳቸው ጥሩ የሚባል አይነት አይደለም እና ያንን ታሳቢ ያደረገ እነዚህን ተጫዋቾች ለረጅም ጊዜ ለመጠቀም የሚያስችል አይነት እና ኤቭ ቤሱማን እና ፓፕ ማታሳርን በአግባቡ ለመጠቀም የሚያስችል አይነት የጨዋታ መንገድ መቅረጽ አለመቻላቸው ግን ዋጋ እንዳስከፈላቸው መናገር ይቻላል። 12:30 ማንቸስተር ዩናይትድ ከማንቸስተር ሲቲ ኦልድ ትራፎርድ ላይ የማንቸስተር ደርቢ ጨዋታቸውን ያደርጋሉ። 2010ዎቹ መጀመሪያ ላይ እንደ አውሮፓውያን አቆጣጠር እስቲ መለስ ብለን እናየው። የሲቲ መነሳት የማንቸስተር ዩናይትድ ማዘቅዘቅ የጀመረባቸው አመታት ላይ ከኤል ክላሲኮ ያልተናነሰ እኮ በሽኩቻ የነበረበት ከኤል ክላሲኮ ያልተናነሰ መጣበቅ የነበረው አይነት ጨዋታ ነበር። ግን ደግሞ ያው የነዚህ ቡድኖች በተለይ ደግሞ በዚህኛው ውድድር ያው ማንቸስተር ዩናይትድ ከፈርጉሰን መልቀቅ በኋላ ባሉ አመታት የቁልቁለት እንጂ እንደው ቀና ብሎ እንኳን የሚመልከት አይነት ነገር ያላየንበት ጉዞ የመድከም ጉዞ ላይ ነበር። ማንቸስተር ሲቲ ደግሞ በዚህ ውድድር ዘመን ነው አይደል የተጫዋቾች ጉዳት እድሜ የሳይክል መጨረስ ፓሽን አንድ ላይ ቡድኑ አረጀ። ቡድኑ ላይ ትልቁ ተጽዕኖ እሱ ነው። ሲቲ ቤት እየተመለከትን የምንገኘው ምናልባት ያው የሁለቱ ቡድኖች ተርኒንግ ፖይንት ብዬ ባሰበው ባላንጣናቱ የተመለሰው ያቺ ሮቢኒዮ ዝንቡርናት ብዬ አስባለሁ። ራሱ ሮቢኒዮም እንዳለው ወደ ማንቸስተር ትሄዳለህ ሲባል ዩናይትድ ነበር የመሰለኝ ብሎ ነበር ነው። ከዛ በኋላ እሱማ ዳንኤል ቤስም እኮ ያያ ቱሬ ወደዛ ሲገባ ሮቢኒዮ ወደዛ ሲገቡ ነው ማንቸስተር ከተማ ውስጥ ከማንቸስተር ዩናይትድ ሌላ ክለብ ያለው መሰለኝ የሚል አስተያየቱን ሰጥቷል። ግን ያንን ነገር አቮይድ ማለት ያንን ይሄ በማንቸስተር ከተማ ውስጥ የሚታወቀው ዩናይትድ ብቻ መሆኑን አስረስቶ በዩናይትድ ጥላ ስር የነበረው ሲቲ አሁን ዩናይትድን ነው በራሱ ጥላ ስር ያደረገው። ያም ደግሞ በርቀት ገዝፎ ሄዶበት ማለት ነውና
ያንን ነገር በቀጣዩ ውድድር ዘመንም ለማስቀጠል አዲስ የቡድን ግንባታ ሂደት በሲቲ ቤት ታስቧል። ግን ቢያንስ በዚህ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳትፎ ማረጋገጥ ግን የአሰልጣኝ ፔፕ ጋርዲዮላ የውዴታ ግዴታ ይመስላል። አሁን ባለበት ሁኔታ ቡድኑ በርከት ያሉ መሻሻሎች ይጠበቁበታል። አንዳንድ ጉዳቶች አሉ። የቡድኑ ወሳኝ ተጫዋቾች ባለፉት ዓመታት ሁሉ ነገር አድራጊ ፈጣሪ የነበሩ ተጫዋቾች ዘንድሮ ያን እግራቸው ከርቷቸዋል። ጭንቅላታቸው የሚያስበው ነገር ሜዳ ላይ መተግበር ሲቸገሩ ተመልክተናል። አንዳንዴ ልክ አሉ አይደል ሁሉ ነገር የሚቀይሩ ጉዳቶች አሉ። ልክ ከምንነበርክበት መስመር የሚያስወጡ ጉዳቶች አሉ። ሁልጊዜ የሚነሳው የሮድሪ ጉዳት አለ። ከዛ ውጭ ግን ቡድኑ ራሱ ተከላካይ መስመሩ ስቴብል ይሆናል ነበረ። ማን ከማን ጋር በየሳምንቱ እንደሚጣመር አይታወቅም ነበረ። በተደጋጋሚ ተከላካይ መስመር ላይ ተጫዋቾች ይጎዱ ነበረ። ያ ራሱን የቻለ ሩበን ዲያዝ አስደንጋጭ የሆነ አወራረድ ነው የወረደው። ፐርፎርማንስ ብቻ አይደለም መሪነቱም የከደውና ልክ በራስ መተማመኑ ሙሉ ለሙሉ እንዳጣ ተመልክተናል። ይሄ ምናልባት አንደኛው ልክ ኳስን ፖሰስ አድርገህ ረዥም ጊዜ በተለይም ከጀርባ 30ና 40 ሜትሮችን ጥለም ትጫወት ከሆነ ስፕሪንት አድርገህ እያንዳንዱ ጨዋታ ላይ እንቅስቃሴ ታደርጋለህ። ይህም ደግሞ በተለይ ተጫዋቾችን ጉልበት የጨረሰ ይመስለኛል። እድሜ በተሻገረ መልኩ እያንዳንዱ ጨዋታ ላይ ተጽዕኖ በልጦ ተቆጣጥሮ ነው ሲቲ የሚወጣውና ይሄ ደግሞ ብዙ ሜዳዎች እንዲያካልል ኳስ ከተቆጣጠርክ ምናልባት ማትሮጥባቸው ቦታዎች ቢኖሩም ሲቲ ግን ፋይናንስ እርድ ላይ የነበረውን ጫና ተመልክተ ከዛ ደግሞ ተከላካይ መስመሩ ላይ ደግሞ ከኋላ ብዙ ስፔሶችን ስለሚጥሉ ተከላካዮቹ ከአማካኞቹ በተሻለ መልኩ ይሮጣሉ ከጀርባቸው ስፔሶችን ስለሚጥሉ በዚህ ምክንያት ሲቲ በሚፈልገው ጥራት ደረጃ ዘንድሮ ይሄንን አልተመለከትንም። አንዳንድ ቅያሬዎችንም አድርጓል። ጥር ላይ ሁለት ተከላካዮችን ያስፈረመው ከዚህ ቀደም ሲቲ ይሄን ላይ ያወጣ ምናልባት ፔፕ ከመጣ በኋላ ሲቲ ውዶቹ ዝውውሮች ተከላካይ መስመር ላይ ነው የምንመለከተው። ሊቫርዶ ምናልባት ከዛው ወከራውንም ከግሪሊሽ ዝውውሮች ትልልቆች እሱ ናቸው እንዳለ ተከላካዮቹ ናቸውና አሁንም በዛ ጥራት ደረጃ የሚገኙ ተጫዋቾች አሉ ብዬ አላስብም። አንዳንዶቹ ብቃታቸው ወርዷል። ቡድኑ መታደስ ይጠበቅበታል። በርናርዶ ሲልቫም ቢሆን የባለፉት ዓመታት በርናርዶ ሲልቫ አይደለም አንደኛው ሌሎችም ተጫዋቾች እንደ ቡድን አይደል ልክ አንድ ባንድ ሲኖር ኮንዳክተሩ ወይንም ድራም አንደኛው ጥሩ ፐርፎርም ካላደረገ ሌላው አብሮ ይወርዳልና ሲቲ ቤትም ይሄንን ነው ያየን የምንገኘው። ቀጣይ ዓመት ግን የተሻለውን ሲቲ እንደምንመለከት ምንም ጥርጥር የለውም። በነገው ጨዋታ ላይ ከዩናይትድ የተሻለ ሲቲ ነው። አሁን ችግር ውስጥ ነው አሁን ሲቲ እንደዚህ እያነሳን ያለ ነው ችግር እንዳለው ነው። ከዩናይትድ በብዙ መልኩ በጥራት ከፍ ያለ ሲቲን ነገም ልንመለከት እንችላለን። አሰልጣኝ ሩበን አሞሪም ከመጡ በኋላ ዩናይትድ ቤት የተለየው ነገር ከትልልቆቹ ቡድኖች ጋር ሲጫወት ወደ ኋላ ፈግፍጎ ነው የሚጫወተው ዩናይትድ ባክፋይ በትክክል የሚሆነው ያ ነውና አሁንም ልንመለከት የምንችለው ያንን ዩናይትድ ይመስለኛል። አሁን ባለበት የጥራት ደረጃ ስንመለከት ዩናይትድ በርካታ ችግሮች አሉበት። ምናልባት አሁን ደግሞ የማቲያስ ዲሊት መሰለፍ ጉዳይ አጠራጣሪ ነው። ትናንትና የተነሳው ማሳማን ይሰለፋል ተብሏል። ኳቤ የማይነው ወደ ሜዳ እንደሚመለስ ነው የተገለጸው። እነዚህ ተጫዋቾች ግን ፊትነሳቸው አሁንም ጥያቄዎች ሲነሳ ከዛ ባሻገር በነገው ጨዋታ ላይ ቢያንስ ከታዋቂ ወንበር ነው ሊነሱ የሚችሉት እንጂ ሙሉ በሙሉ የጀማሪ 11 ውስጥ ተካተው ጨዋታው እንደማይጀምሩ ነው የአሰልጣኙ ያሳውቁትና ምናልባት ከተጠባባቂ ወንበር ላይ ተነስተው የጨዋታውን ውጤት ሊወስኑ የሚችሉ አይነት ተጫዋቾች ሊሆኑ ይችላሉ። በቀጣይ ደግሞ ከሊዮን ጋር ነው የሚጫወተውና ለዛ ጨዋታ ላይ እንግዲህ እንዳይጎዱና ያው ለዛ ጨዋታ ብቁ እንዲሆኑ በማሰብም ጭምር ነው በዚህ በማንቸስተር ዩናይትድ በኩል አሰልጣኝ ሩበን አሞሪም በነገው ጨዋታ ላይ እነዚህ ተጫዋቾች ቢያንስ ጀማሪ 11 ውስጥ አካተው የማያጫውቷቸው ሀገር ጉዳዮችን እኛን ሰምነሏት በሌሎች ሊጎች የሚደረጉ ጨዋታዎችን እናስቀድምና ዛሬ በስፔን ላሊጋ የሚደረጉ የተለያዩ ጨዋታዎች ይኖራሉ። ቀን 11 ሰዓት ከሩብ ላይ ሪያል ማድሪድ ከቫሌንሲያ ጋር የሚያደርጉት ጨዋታ ይኖራል። ከዛ ባሻገር ምሽት 4 ሰዓት ባርሴሎና ከሪያል ቤቲስ ይጫወታሉ። ነገ 11 ሰዓት ከሩብ ላይ ሴቪያ ከአትሌቲኮ ማድሪድ፣ እንደዚሁ ምሽት 4 ሰዓት ቪያሪያል ከአትሌቲክ ቢልባኦ ጋር የሚያደርጓቸው ጨዋታዎች አሉ። በጣሊያን ሴሪአ ዛሬ ቀን 10 ሰዓት ላይ ሞንሳ ከኮሞ፣ ምሽት 1 ሰዓት ላይ ፓርማ ከሊጉ መሪ ከኢንተር ሚላን፣ ምሽት 3 ሰዓት ከ45 ሚላን ከፊዮረንቲና ጋር ይጫወታሉ። ነገ ቀን 7 ሰዓት ከ30 ሌቼ ከቬኔዚያ ጋር ከተጫወቱ በኋላ ምሽት 1 ሰዓት ላይ አታላንታ ከላትሲዮ፣ እንደዚሁ ምሽት 3 ሰዓት ሮማ ከዩቬንቱስ ጋር የሚያደርጓቸው ጨዋታዎች የስፔን ላሊጋና የጣሊያን ሴሪያ የዛሬና የነገ እንግዲህ ጨዋታዎች ናቸው። ኬቪን ደ ብሩይነ እናንሳ። በውድድር ዘመኑ መጨረሻ ላይ ከማንቸስተር ሲቲ እንደሚለቅ አሳውቋል። የቤልጅየም አማካኝ እንግዲህ ሰኔ ላይ 34 ዓመት ይሞላዋል። ወደ ማንቸስተር ሲቲ ከመጣ በኋላ ከማንቸስተር ሲቲ የምንጊዜ ምርጥ ተጫዋቾች መካከል አንዱን ያደረገውን በቁጥሮች የተደገፈም ያልተደገፈም ድንቅ የሚባል እንቅስቃሴን አድርጎ ለክለቡ ውጤታማነትም የራሱን የሆነ አስተዋጽኦ እስከ አምበልነትና እስከ መሪነትም ጭምር አበርክቶ ነው የሚለቀውና
ከማንቸስተር ሲቲ ብቻ አይደለም በኬቪን ደ ብሩይነ የሚለቀው ከፕሪሚየር ሊግም ጭምር ነው። ፕሪሚየር ሊግም ጭምር ነው የሚያጣው ማንቸስተር ሲቲ ብቻ ሳይሆንና የቀድሞው የቼልሲ ሪጀክት ወይም ደግሞ በቼልሲ ቅቡልነት ያላገኙ ጆዜ ሞሪኖ የገፉት አማካኝ በዚህ በማንቸስተር ሲቲ ቤት ግን ከምንጊዜ ምርጦቹ ብቻ ሳይሆን ከምንጊዜም ሕያው ተብሎ ሊጠቀሱ ከሚችሉ ተጫዋቾች መካከል አንዱ መሆኑን ዳግም እያሳየ ነው የሚገኘው። ከጉዳት ነጻ በሆነ ጊዜ ምንም ጥያቄ የለውም። በሱ መጠን በርካታ እድሎችን የሚፈጥር በእርሱ መጠን የሲቲ አጥቂዎች የተሻሉ ከመሆናቸው አንጻር የተሻለ የማጥቃት አማራጭን ወስዶ ወይም ደግሞ የማጥቃት የመጨረሻ ኳሶችን የሚያቀብል ተጫዋች ያለ አይመስልም። የቴሪ ሄንሪን የአንድ የውድድር ዘመን ብዙ አሲስት የማድረግ ክብረ ወሰን እንግዲህ የተጋራው ወይም ከተጋሩት ሶስት ተጫዋቾች መካከል አንዱ ኬቪን ደ ብሩይነ እንደሆነ ይታወቃል። አሁን 34ኛ ዓመቱ ላይ እየተቃረበ የሚገኘው ተጫዋች እና በጣም ያማረ ተብሎ ሊጠቀስ የሚችለው የማንቸስተር ሲቲ ቆይታ ነበረው። 6 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግን ጨምሮ አጠቃላይ 19 ክብሮችን በማንቸስተር ሲቲ መለያ አሳክቷል ተጫዋች። ምናልባት በዘመናዊ እግር ኳስ ከተመለከትናቸው ምርጥ አማካኞች መካከል አንደኛው ነው ብዬ አስባለሁ። በርካታ አማካኞች ባህሪው የተለየ ነው። አማካኝ ነው ግን በርከት ያሉ ክሮሶችን ያደርጋል። በእንግሊዝ ፕሪሚየር ሊግ አብዛኞቹ በተለይ ሀፍ ስፔስ ብለን የምንጠራው ቦታ ላይ የሜዳው ጠርዙ ልክ የመከላከል ዞን ላይ ጠርዟ ላይ የሚያደርጋቸው በርከት ያሉ ክሮሶች ናቸው። ምናልባት በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ተጫዋቾች መካከል በግንባር ቀደምትነት ይጠቀሳል። ያልተዛነፉ ፓሶችን ነበር ሲያደርግ የነበረው። አላማ አላቸው። አብዛኞቹ ተሻጋሪ ኳሶቹ ተጫዋችን ታርጌት ያደረገ እግር ሳይዛነፉ የሚደርሱ ናቸው። ምናልባት በሱ ደረጃ ልናነሳ የምንችለው በእንግሊዝ ፕሪሚየር ሊግ ዴቪድ ቤካም ነው። ከዛ በኋላ ጋምስ ፒደርሰን ብላክበርን ላይ እሱን ልናነሳ እንችላለን። እሱን እነዚህ ተጫዋቾች ልናነሳ እንችላለን። ከዛ ውጭ ግን በሱ ጥራት ደረጃን አልተመለከትኩም። ብዙ አማካኞች አሉ። አርኖልድ አሁን እሱ ተመሳሳይ ባህሪ ያለው ግን ከሱ ከፍ ያለ ጥራት አለው ብዬ አስባለሁ። ያው አድቫንስ ሆነም ስለሚጫወት አንዳንድ ጊዜ ፔፕ ይላል ብዙ የመከላከል ግዴታ ስለሌለበት ነው ይላል። ግዴታ ግን ኳሱን ከያዝከው ጫና የምታሳድር ከሆነ ባይ ዲፎልት እየተከላከልክ ነው ብዬ አስባለሁ እና ከዚህ አንጻር ፖል ስኮልስን ተመልክተናል። ስቴፈን ጀራርድ፣ ፍራንክ ላምፓርድን ከነሱ የተለየ ባህሪ ያለው ተጫዋች ነው ብዬ ነው የማስበው። ፓትሪክ ቪዬራ በጣም ብዙ ራሱ የቡድን አጋሩ የነበረው ዲቪ ሲልቫም ይነሳል። በተለይ ፔፕ ጋርዲዮላ የመጀመሪያዎቹ ዓመታት ላይ በ10 ቁጥር ይጫወት ነበረ። የሁለቱ ጥምረት እጅጉን ድንቅ ነበረ። በእነዚህ ዓመታት ነበረ ጎምሩት የወጣው። 2015 በተለይ ማንቸስተር ሲቲን ከተቀላቀለ በኋላ የሱን ያህል በፕሪሚየር ሊጉ በተለይም በርካታ እድሎችን የፈጠረ የትኛውም ተጫዋች የለም። 827 እድሎችን ፈጥሯል። ከዛ ውጭ ደግሞ ትልልቅ እድሎችን በመፍጠርም ቀዳሚ ተጫዋች ነው። 193 ትልልቅ እድሎችን ፈጥሯል። 117 የመጨረሻ ኳስ እንደዚሁ ለቡድን አጋሮቹ አመሻሽቶ አቀብሏል። በእንግሊዝ ፕሪሚየር ሊግ ታሪክም በተለይም ሪያን ጊግስ ነው በቀዳሚነት የሚቀመጠው። በአጠቃላይ በተለይም በርካታ የግብ ዕድሎችን በመፍጠር የመጨረሻ ኳስ አመሻሽቶ ያቀበለው ሪያን ጊግስ እንደሆነ ይታወቃል። በ287 ጨዋታዎች ነው 162 የመጨረሻ ኳሶችን ያደረገው። ኬቪዲ ግን በአንጻሩ 177 የመጨረሻ ኳሶችን አሳክቷል። እና ምን ያህል የተጫዋች ሚና ነው በ177 ጨዋታዎች ከጉዳት ነጻ በሆነ ጊዜ በማንቸስተር ሲቲ ስኬት ውስጥ ብቻ ሳይሆን በሊጉ አጠቃላይ ከታዩ ምርጥ ተጫዋቾች መካከል አንዱ እንደሆነ ማሳያ የሚሆነው በዚህ በፕሪሚየር ሊጉ ብቻ 118 አሲስቶች አሉት። ከሪያን ጊግስ ቀጥሎ ሁለተኛው ነው ብዙ አሲስቶችን በማድረግ። ጊግስ በ632 ጨዋታዎች 162 አሲስቶች አሉት። ከኬቪን ደ ብሩይነ ደግሞ 118 አሲስቶች ላይ ለመድረስ 280 ጨዋታዎች ነው ያስፈልጉትና እንግዲህ 352 ጨዋታዎች ያነሰ ማለት ነው ያደረገው። ከዛ ባሻገር ይሄ ቀደም ያነሳው የዚህ አይነቱ የተለየ የሚባል ተጫዋችነትንም ጉዳይ አለ። አሁን እግር ኳስ ይበልጥ ፊዚካል ሆኗል። እንደውም እኔ በተደጋጋሚ የምጠቀምበት አንድ ተርም አለ። የዘመኑ እግር ኳስ ከአትሌቶች ከአርቲስቶች እያነጠቁት ያለው እግር ኳስ ነው። ፈጣን ሯጮች ናቸው እንጂ እንደ ዴቪድ ሲልቫ አይነት ማጂሽያንስ ወይም ደግሞ በጭንቅላታቸው የሚጫወቱ የሆነ ብልጭ የሚል በሞመንት ኦፍ ብሪሊያንስ መፍጠር የሚችሉ አይነት ተጫዋቾች እንደዛም የሉም። ኬቪን ደ ብሩይነ ግን ሁለቱንም የያዘ ነው። ኳስ ድሪብል ሲያደርግ ከራሱ ሜዳ ክልል ወደ ተጋጣሚ ጎል ክልል ሲደርስ የአገሩን ልጅ እና የቀድሞ ቶተንሃም አማካኝ ሙሳ ዴምቤሌን የሚመስል አይነት ድሪብሊንግ ቴክኒክ አለው። ከዛ ባሻገር ደግሞ እንደ ዴቪድ ሲልቫ እንደነ ፖል ስኮልስ እንደነ
ራያን ጊግስ አይነትም እንደነ ፍራንክ ላምፓርድ አይነትም ደግሞ ድንገት የሆነ ግን ደግሞ የመጨረሻው ውጤቱ ጎል የሆኑ የማይታመኑ አይነት ለአይን እንደው ምግብ የሚሆኑ አይነት የመጨረሻ ፓሶችንም ሲያቀብል ነበር። ፔፕ እንዳለ እና ርሞኒ ደግሞ እንደምጠብቀው ከሲቲ የምንጊዜ ምርጥ ተጫዋቾች መካከል አንዱ መሆኑን ተከትሎ በኤቲሃድ ዙሪያ ልክ እንደነ በዴቪድ ሲልቫ ልክ እንደነ ሰርጂዮ አጉዌሮ ሁሉ ሀውልት የሚሰራለት አይነት ተጫዋች ነው። የውድድር ዘመኑ ግን በሊግ ዋንጫ ያው ማጠናቀቅ እንኳን ባይችል በኤፍኤ ካፕ ዋንጫ ሊደመድመው ይችላል እና ያንን ነገር ለማድረግ ምናልባት ማንቸስተር ሲቲ ይበልጥ የውድድር ዘመኑ ከዋንጫ ጋር ለማጠናቀቅ የሚጫወትበት ሌላ ተጨማሪ ፐርፐዝ ያገኘ ይመስላል። በጣም ብዙ ነገር ማለት ይቻላል ስለዚህ ተጫዋች ግን ካነሳናቸው ከነ ፓትሪክ ቪዬራ ከነ ፖል ስኮልስ ከነ ስቲቨን ጀራርድ ፍራንክ ላምፓርድ ሌሎችም ታላላቅ የእንግሊዝ ፕሪሚየር ሊግ አማካዮች መካከል እንዳንዱ ሆኖ ከነ ሴስክ ፋብሬጋስ ጋር እንዳንዱ ሆኖ ከሊጉ የምንጊዜ ምርጥ አማካዮች ተርታ የመጠራትን ውብ ጊዜ አሳልፎ ነው የሚለቀው። 6 የፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 1 ክለብ ዓለም ዋንጫን ጨምሮ አጠቃላይ 19 ዋንጫዎችን በ413 ጨዋታዎች ያደረገ ነው። ማትሱ ሜልስም ልክ በውድድር ዘመኑ መጨረሻ ላይ ጫማ እንደሚሰቅል አሳውቋል። ይህም ቀላል የሚባል የእግር ኳስ ተጫዋችነት ህይወት የነበረው ተጫዋች አልነበረም። በሮማ ነው የሚጫወተው፣ ግን በውድድር ዘመኑ መጨረሻ ላይ ከክለቡ